አጠፋው ገባኝ። ግን አንዳንዴ ህግጋቶችም የምሰብሪለት ሰው አለ። ለምሳሌ ነፍሱን ይማረው እና በጣም የምወደው አርቲስት ነው ሃጫሉ ሁንዴሳ። ሃጫሉ ሁንዴሳ በህይወት ቢኖር እና አሳንቲ አብረን እንደር ቢልሽ እምቢ ትይዋለሽ? ያለው ሰው ነው አትዩ አይደለ? አልለው ህግጋትን ትሰብሪያለሽ። እኔ ትክክለኛው ሰው ስላልሆንኩ ነው ህግጋት መስበር ያቃተሽ ማለት። አሁን ላይ እንጃ የሚሆን ነገር አይደለማ። ቺት አላደርግበትም። ላይክ በቃ እንደዛ ነው እኮ። ልጁ እዛ እያለም ከሃጫሉ ጋር አብረሽ ማደር የምትፈልጊም ከሆነ እኮ ቺት እያደረግሽ ነው፣ እየማገጥሽ ነው። ይቅርታውን እዚህ ጋር ሃጫሉን ባናነሳው እኔ በጣም ነው የምወደው። ዘፈኖቹን ሁላ ሁሌ ነው የምሰማው። በእውነት ሃጫሉን በጣም ነው የምወደው። የህዝብ ፍቅር አለ። አታቀሳስል አሳንቲ። እኔ ኤግዛምፕል ነው የሰጠሁሽ። እያቀሳሰርኩ አይደለም። ላይ ካለ አይደለ ልጅ ነኝ አልሽ አይደለ? ስሚ አንድ ጊዜ ስሚ። የአርሲ ልጅ ነኝ አልሽ። እናንተ ሀገር በጣም ተወዳጅ አርቲስት ማለት እናንተ ጋር ብቻ አይደለም፣ ሙሉ ኢትዮጵያ ህዝብ የሚወደው አንድ አርቲስት አለ ሃጫሉ የሚባል። እኔንም ጨምሮ የምወደው ማለት ነው። እሱ ኤግዛምፕል አድርጌ ያመጣሁልሽ። እዚህ ጋር ሃጫሉን ባናነሳው አታቀሳስል። ጥሩ አይደለም አሳንቲ። እኔ እንደዚህ አይነት ወላሂ ለማቀሳሰር አይደለም። እዚህ ጋር በእንደዚህ አይነት ነገር ሃጬን እዚህ ጋር ባንጠራው። ኦኬ እሺ። ታዩ እስጢፎ ድምፃዊውን ታውቂያለሽ? የህዝብ ድምፅ አርቲስት እስጢፎ አባብዬን የዘፈነው አብረን እንደር ቢልሽ እምቢ ትይዋለሽ? አረ ቢስሚላ። አንተ ምንድን ነው እሱ? እስጢፎን አታውቂውም? አረ አውቀዋለሁ፣ ግን ምንድን ነው እሱ? የእሱን ድምፅ ሰምታችሁ እንዴት መንገድ እንዳልዘጋችሁ ነው የሚገርመኝ። እግዚአብሔር እኮ አረ ቢስሚላ። ከእሱ ጋርስ ባይሆን አንተ ምን ያህል ፍቅረኛ ኖሮሽ ያውቃል እስካሁን? አንድ ኒካ አለኝ። ባይዘዌ ኒካ አለኝ ከእሱ ጋር። ኒካ የሚባል ታውቃለህ? እዚህ ጋር የሚወጣው እዚህ ጋር አንገት ላይ የሚወጣው ነው። የሆነ ስትነ አይደለም። ኒካ ማለት የሆነ ቤተሰብ ትውውቅ ምናምን ነገር የለም። ወደ ከአንቺ ቤተሰብ ጋር ተዋውቋል። ኒካ ሲባል አልሰማክም? አይ ሰምቼ አላውቅም። ኒካ አለን ቃል ማለት ነው። አዎ ማለት የሆነ ከዚህ በኋላ የሆነ ከኔና ከሱ የሚጠበቀው የሆነ መጋባት ነው። ቤተሰብ ሰምቷል ምናምን የሆነ ፕሮግራም፣ ቀለል ያለ ፕሮግራም ተደርጓል። ምን ያህል ወር በኋላ ትጋባላችሁ? ከዚህ በኋላ ቢያንስ ከ2 ዓመት በኋላ። ከ2 ዓመት በኋላ አንድ ታሪክ ልንገራችሁ። የቅርብ ጓደኛዬ ነው ክርስቶስን። ይሄኛውን ፋይል ማውጣት አልፈለኩም ነበር። ልጅቷ ቀበሌ ነው የምትሰራው፣ እዚህ ሰፈር ቀበሌ ነው የምትሰራው እና የኔ ጓደኛ መልከኛ ልጅ ነው። በጣም ቆንጆ ልጅ ነው። ቁመቱ ደስ ይላል፣ ቀላ ይላል፣ ደስ የሚል ልጅ ነው እና ከልጅቷ ጋር አብሮ ይተኛሉ። ታውቂያለሽ ማለት በቃ ተመቻቹ ከልጅቷ ጋር። እሷ እነሱ ግቢ ተከራይ ነበረች እና ትወዷለች። አይተው ምናምን ነገር መነጋገር ይጀምራሉ። አብረው ማድረግ ጀመሩ እስከተወሰነ ጊዜ ድረስ እና ከለጠለጣት በኋላ በጣም ከደከላት በኋላ ለካ ሰኔ ላይ ታገባለች። እሷ ባሏ ፊልድ ይወጣል። ታውቂያለሽ ወታደር ነው እና እግዚአብሔርን አንዳንዴ በቃ ዲስታንስ ሪሌሽንሽፕ እፈራለሁ በጣም። እሷ እዚህ እየተደከለች ኮንዶም ራሱ ልኮኝ ያውቃል። ብቻ እንጃ እኔ እሱ ላይ እስከ ዛሬም ቺት አድርጌ አላውቅም፣ ቺትም አላደርግበትም። በጣም አዝናለሁ። ይኸው እመብርሃንን መጽሐፍ ቅዱስ ይዤ ነው የምንላቸው። እኔ ኬዙን አውቀዋለሁ። ይህንን እያየህ ከሆነ የእሷ ባል ሰኔ ላይ የምትመጣው የምታገባት ቁማሩን ተበልታል። ክርስቶስን አዝናለሁ ማለት ነው። የቂጧና የዳቦዋ መስመር እስኪለቅ ድረስ እየተለጠለጠችልን፣ ግን እኔ ማስጠቆር አልፈልግም። ጀለሴም እንዲጠቆር ስለማልፈልግ በጣም ነው ማዝነው። እግዚአብሔርን ያሳዝናል በጣም ያሳንቺ። አሁን አንቺ እንደዛ ላለመሆን ምን ምክንያት አለሽ? የተለየች ሴት ነኝ ብለሽ ታስቢያለሽ? ማለት የተለየች ሴት ነኝ እንዲህ ለማለት ያክል ሳይሆን በጣም ታማኝ ነኝ ለሱ። ይሄን ደግሞ እሱም ያውቃል። ምን ያህል 1 ዓመት አብራችሁ ቆይታችሁ ታማኝነትሽ በዛ ነው የሚለካው? ሰው እኮ በትዳር 10 ዓመት ቆይቶ ይፋታ አለ እየተመጋገጡ። አልተፋታንም እኛ ወደፊት እየቀጠልን ነው እንጂ ፋታላችሁ። ኪዳነ ምሕረት የት ሄዳ? የኔ ጸሎት የት ሄደ? ማለት አንተ ነህ የምታፋታ ማለት ትጸልያለሁ እንድትፋቱ። ደስተኛ ካፕል ማየት አልፈልግም። በቃችሁ። እናንተ ለምትዳከሉት እኛ ወገብ ያዥ መሆን አልፈልግም። እናንተ ለምትዳከሉት ጸላይ መሆን አልፈልግም። እናንተ ለምትዳከሉት አልጋ አንጣፊ መሆን አልፈልግም። ግን እነዚህ ሰዎች እንዲፋቱ ቀርብ ነው ክርስቶስ እና እግዚአብሔር ደስተኛ ፍቅር ግንኙነት ያሉ ሴቶችን ወንድም ሴት ያያይዘ
የበፊቱን ስርዓት እያደረጉ የሚያሩትን ራሱ ከባህላቸው ስርዓት እያደረጉ ስቶድ የሚያደረጉ ካፕሎችን አፋታኝ ቅዱስ ገብርኤል አባት ተናግሯል። እኛ ያለን ደስተኛ ካፕሎችን አታሰር አባሽ ነው ትፈልጋለች ወንድላሽ ከዛስ ማለት ይህን ያህል ዓመት የሚያስጠብቅ አቋም ያላት ወይስ የላት የሚለው ነገር ቼክ ማለት ፈልጋል። ማለት ከአቋሙ ምን ያደርጋል? ለምን ይህን ጥያቄ እንደጠየቁሽ ታውቂያለሽ? አላውቅም። ቦይፍሬንድሽ ማለት ይህን ያህል ዓመት ለመጠበቅ ወርዝ የሚያደርግ አቋም ነው ወይ ያላት? ለምሳሌ ከ5 ዓመት በኋላ ከሆነ ከዛ ሀገር መጥቶ የሚያገባሽ 5 ዓመት ሙሉ የሚያስጠብቅ አቋም ነው ወይ ያላት? አቋም ምን ያደርጋል? አቋም የሆነ ነገር ተራ የሆነ ነገር እንደሆነ ታውቃለህ? አይደለ? ተራ ነገር አይደለም። ወፍራም ነሽ እንዴ? በጣም በአካል አይተሽ ያውቃል? እሱ ገና ሊያየኝ እቅድ ላይ ነው። እዚህ ነበር። ስንት ኪሎ ነሽ? እኔ 45 አሁን ወደ 9 ጠጋ ብያለሁ። በቃሽ። ማንሽ? ቤዚ የምትባየው ልጅ ነይ የኔ እናት። በቃሽ ቤዚ። አቀሳሰርሽ አይበቃሽ? ኪንተራ ራቀበ ማየት ይፈልጋለ። ከወገብ በላይ ነው የምትታየው። ከካሜራውን ዝቅ አድርጊ። ከዚህ በላይ ምን ያደርጋል? ብቻ ነው የሚታየው። ላውልቀው? ኖ አይ ከወገብ እንደዚህ አቋምሽን ከፀጉርሽ እስከ ጥፍሽ ወይ ደግሞ እስከዚህ እስከ ያለውን አቋምሽን ማየት ይፈልጋል። ስልኩን እንዴት ላድርገው? ሻ እንደዚህ አድርጊ፣ ዝቅ አድርጊ። ዝቅ እንደምፈልገው ዙሪ እስኪ። መዞርም አለ። ረች ጊዜ ናት። አንቺ ልጅ አይደለሽ እንዴ? አውቅሽ 20 ምናምን ዓመቴ ነው ትያለሽ። አረ 20 ነው። አዲስ አበባ መች ነው የምትመጪው? የመምጣት ሀሳብ የለሽም? ቤቴል ነው የምኖረው። ቤቴል ነው የምኖረው። ቤተል? አዲስ አበባ ቤተል ስለምትኖሪ በዚህ ሰዓት? እግዚአብሔር በይ ወላሂ ቤት ወላሂ። እና ለምን አንገናኝም? ተገናኝተን ምንድን ነው የምናደርገው? እንዳከላለን። ከተዳከልን በኋላ እንወልዳለን። እና አንተ ከዚህ ህይወት ውስጥ መውጣት ሀሳብ የለም? ከዚህ ህይወት ውስጥ የሀብታም ልጅ ነኝ እኮ ማሻላ። ማለት የሀብታም ልጅ መሆን ግን የሆነ አሁን እዚህ ላይቭ ላይ ቁጭ ብለህ ከምታደርጋቸው ድርጊቶች ማለት ነው። አሳንቲ ላይቭ ላይ ወጥተሽ 1 ዓመት አብረሽ የቆየሽ የርቀት ፍቅረኛ እያለሽ ከሀጫሉ ሁንዴሳ ጋር ነፍሱን ይማረው እና አብሬ ያድራለሁ እያልሽ የምታወሪ ልጅ ነሽ። ባይዘው ላይቭ ላይ እንደዚህ አይነት ወሬ አታውራ። ራሱን ዞር ብለሽ ተመልከች። ለምንድን ነው የሆነ በአነጋገር ሰውን ወደኋላ መመለስ የምትፈልገው? እሱን ተወና። በአነጋገር ለመመለስ አይደለም። ቅድም እንደዛ ላልሽ ከሀጫሉ ሁንዴሳ ጋር አብሬ ባድር ደስ ይለኛል። ባል እያለሽ የእኔ ነው የአንቺ ነው የከፋው? አረ ምንም አይከፋም። ይሄ እኮ ኦልሬዲ እሱን እዚህ ጋር ማናነሳሳስተው ክፍል የለም። እንደዚህ አይነት ነገር ስለኔ ልታወሪ ስትሞክሪ ዞር ብለሽ እድፍሽን ተመልከች። ለአውራ እኮ ማለት ስለአንተ እኮ የከፋ ነገር ምናምን ማውራት ፈልጌ ሳይሆን እዚህ ጋር ማውራው ነገር አሳንቲ አሁን ላይቭ ላይ ሁሌ እንደዚህ አይነት ወሬ ባወራ እንዴት አታደርጊኝ ማለት ነው? ማለት ሁሌ ላይቭ ላይ እንደዚህ አይነት ወሬ ባወራ ከኔ ጋር ማውጣት አፈልጊኝ ማለት ነው? አፈልጊኝ ማለት ነው? ወዴት ነው የምወጣው? ዴት ወይም ደግሞ ቀጠሮ። ዴት ምንድን ነው? ዴት ምን እንደሆነ አታውቂም? ምንድን የስንተኛ ዓመት ተማሪ ነው ያልሽው? የአንድ ዓመት ተማሪ የአንደኛ ዓመት ተማሪ ነው። ፊልሚንግ ምናምን አይደለ? ኮመን ትምህርት አትማሩም? እንግሊሽ ምናምን አትማሩ? እንማራለን። እና ታዲያ ምንድን ነው መንገድ መዝጋት ነው እንዴ የምትማሩት እናንተ? አርሲ ውስጥ ይቅርታ አድርጊልኝ። ኮመን ሳብጀክት እንዴት ነው የማይሰጠው? ዴት ምን እንደሆነ አታውቂም? እሺ በቃ አባቴ ደህና ነኝ። ሰላም